ይሄንን በረሃ እንግዲህ እንዴት አድርጋችሁ አያችሁ ታያችኋል። ይሄንን በጣም ሩቅ የሆነ በረሃ የተወለድኩበት እዚህ ውስጥ ከብት ጠብቅ ነበር ድሮ ታያችኋል። እዚህ ማዶ ይሄኛው ማዶ ከብት እየጠበቅኩ ይሄ ግቤ ደግሞ ዋኝ ነበር። ግቤውን ላቀርብላችሁ። ይሄ ግቤ ነው። ከብቶችን ሳሻገር የዋኛው የነበርኩት ይሄንን ግቤ ነው ታያችኋል። ይሄ ግቤ እንግዲህ በጣም ሩቅ ላይ ሆኜ ነው የቀረጽኩት። ከዚህ ለመውረድ የአንድ ቀን መንገድ ይሆናል ብዬ አስባለሁ። በጣም ረጅም ነው። እግዚአብሔር ይመስገን ከዚህ በረሃ ውስጥ ነው የወጣነው። ጌታ ይባረክ። እንግዲህ ከዚህ በረሃ ነው እግዚአብሔር ያወጣን። ይሄኛው ማዶ ሚነጣ ይባላል። ከዚህ ማዶ ሚነጣ በጣም ቅርብ ነው ይታያችኋል። ማዶ የሚታየው ደግሞ ቅርብ ጊዜ የተሰራው ባቢ የተሰራው ወንዝ ነው። ቆይ ላቅርብላችሁ። ይታያችኋል። ይሄ ወደ ሚነጣ የሚባል አካባቢ ነው። በጣም ሩቅ ነው። ሳሪቅ ይውደሙ ይሄ እንግዲህ የኔ ይመስላል። የተወለድንበት አካባቢያችን ያደግንበት አካባቢያችን ይሄን ይመስላል። ለምን መጣ ካላችሁ ኳየር ቀረጻ ነበር። ይሄ ኳየር ነው፣ ቀረጻ ነው። እንግዲህ እነዚህ ያያሉ። ይሄ ነገር ነው እላለው። እንግዲህ እንዴት ታያችሁ? ይታያችኋል። ይሄ ሀገር በጣም እንግዲህ ከባድ ነው። እግዚአብሔር ይመስገን ከዚህ ነው የወጣነው። ይሄን በረሃ እየቃኛችሁ በጣም ደስ የሚል ገራሚ ነው። አጆራ ማለት ማዶ ይታያችኋል። አጆራን ደግሞ ከሩቅ ላቅርብላችሁ። አጆራ ነው የሚባለው። ያ የሚገርም አካባቢ ነው። እግዚአብሔር ይመስገን እንግዲህ ከዚህ ሰፈር ወጥተን ነው አሁን እንግዲህ ጌታን በአዲስ አበባ እየዘውርን ወንጌልን እያገለገልን ለሰዎች እንግዲህ ይሄ ነገር አንዳንድ ሰዎች ተረት ሊመስላቸው ይችላል። ጌታ ይባረክ። አሁን ይሄን አካባቢ ነው የመጣነው። ኦሚ ባባምባ ያልኩት ከዚህ ውስጥ ነው። ተባረኩ።